ልትገመግም ትችላለህ። እንደው ለጥያቄህ መልስ ይሆን ዘንድ የኦሮሞ ነጻነት ሰራዊት በቂ ሰራዊት ከነ በቂ መሳሪያ የትም ቦታ ከአምባገነን ሰራዊት ኃይል ጋር መዋጋት የሚችልበት ደረጃ ላይ ያለ ሰራዊት ነው። ቁጥሩን፣ መሳሪያውን፣ አደረጃጀቱን እሱን እንግዲህ ለእኔ ብትተውልኝ ይሻላል። ልክ ነው። አስቀድሜም ያልኩት ለዚህ ነው። አደረጃጀቱን እንደው እንዲህ ነው እንዲያ ነው ለማለት ሳይሆን ልክ አሁን በገለጥከው መንገድ ምን ደረጃ ላይ ነው የሚለውን ለማወቅ ነው። ያው የሰራዊት የተለያየ ደረጃ ስላለ በዛ ደረጃ እንዲቀመጥ ስለፈለኩ ነው። እዚህ ላይ እንደው አንድ ሌላ ጥያቄ ላንሳና የምትቆጣጠራቸውና እናንተ ብቻ የምታስተዳድሯቸው ግዛቶች አሉ? ቀደም ሲል ያነሳ ጠቆም ያደረከው ነገር ነበረ። የመንግስት መዋቅር መሰል ነገር እኛንን የመሰረት ነው፣ እኛንን እንደ መንግስት አክት እያደረግን ያለ ነው ብለሃልና የኦሮሞ ነጻነት ሰራዊት ነፃ መሬት የሚለው መንግስት ድርሽ የማይልበት ስፍራዎች አሉ? አዎ ቦታዎች አሉ። መንግስት ድርሽ የማይልበት ብቻ ሳይሆን ወፍም ዝር የማይልበት ያንን ስልህ እንግዲህ በዛ አይነት ጥንካሬ የተቋቋምንና በዛ አይነት ጥንካሬ ዲፌንድ የምናደርጋቸው ቦታዎች አሉ። ይሄ ነው እዚህ ነው እዛ ነው አልልማው። ከዛ በተረፈ ደግሞ የኦሮሞ ነጻነት ሰራዊት የሌለበት ቦታ የሌለበት የኦሮሚያ ክልል የሌለበት የኦሮሚያ ግዛት የኦሮሚያ ቦታ የኦሮሚያ ወረዳዎች፣ ቀበሌዎች የሉ። ከአዲስ አበባ እስከ አሶሳ፣ ገምቤላ እስከ መተከል፣ ከአዲስ አበባ እስከ ሀረርጌ ዞኖች እስከ ቦረና፣ ሞያሌ እስከ ሰሜን ወሎ፣ ራያ ሁሉም ቦታ የኦሮሚያ ቦታዎች የኦሮሞ ነጻነት ሰራዊት ሙሉ በሙሉ በሚባል ደረጃ ይንቀሳቀሳል። እኛ የምንሄድበት ዓላማ አለን። እንዴት አድርገን ደግሞ ያንን ዓላማ እንደምንቋጭ እንደምንፈጽም እናውቃለን። የኦሮሞ ነጻነት ሰራዊት የኦሮሚያን መሬቶች አይደለም በብዛት ለመቆጣጠር እየሰራን ያለው የኦሮሞ ሕዝብ ልብ ነው። የኦሮሞ ሕዝብ ልብ ከተቆጣጠር የኦሮሚያን መሬት እጃችን ላይ እንደሆነ እሱን 100% ላረጋግጥልህ እወዳለሁ። እኛ መሬት ላይ እዚህ ነህ እዛ ነህ እሱ ችግር አይደለም። አምባገነኖች ሁልጊዜ መሬትን ለመቆጣጠር ስሩ ህዝብን ይበድላሉ። ህዝብ ከሌለ መሬት የለም። እኛ እንደ ነጻነት ተዋጊ ህዝብን ነው የምንቆጣጠረው። ህዝብ ካለ መሬት አለ። ህዝባችን ደግሞ ምንም አይነት ስንቅ ሳይኖረን ምንም አይነት እርዳታ ሳይኖረን ከድርጅት ከሀገር ከኢንዲቪዥዋል ከምንም አይነት ከህብረተሰብ ከብሔር ከምንም አይነት ድርጅት ምንም አይነት ሳንቲም ቤሳቤስን ሳይኖረን የኦሮሞ ህዝብ በሺህ የሚቆጠሩ ወታደሮቹን በዘንቢል እንጀራ ይዞ በፐርሙት ቡና ይዞ ውሃ ይዞ እያበላ እያዋጋን እዚህ የደረስ ህዝብን ስለተቆጣጠርን ነው። ስለዚህ አሁን የደረስንበት ደረጃ አንዳንድ ፈተናዎችን እናደርጋለን። ወደ ከተማ መግባት ከቻል መሬትን መያዝ ስንጀምር እንደ ሌሎች ሀገሮች ስፔሻሊ ስም መጥቀስ ካስፈለገኝ እንደነ የመን፣ ሶሪያ፣ ሊቢያ ሀገራችን እንዳትሆን መንግስት መሬት እየለቀቀ ቦታ እየለቀቀ ሲሄድ ትርምስ እንዳይፈጠር አንዳንድ ነገሮችን የራሳችን የሆነ ትሬኒንግ ላይ ነን እኛ ልል ይችላለሁ። ያንን ስንጀምር መቋጨት ስንጀምር ምንም አይነት የሃይማኖት ምንም አይነት የብሔር የዘር ምንም አይነት የሆነ ቡድን ግጭት ትርምስ እንዳይፈጠር ነው የምንፈልገው። ስንቋጭ እታቱ ቢስማት ምንም አይነት የሌሎች ሀገሮች ዜጋ ቡድኖች፣ ዲፕሎማቶች፣ አምባሳደርስ እንደዚህ አይነት ነገሮች ምንም አይነት በደል ሳይደርስባቸው ሀገራችን ፖዚቲቭሊ ወደ ኢንተርናሽናል ኮሚኒቲ ተቀባይነት አግኝተን መንግስት መሆን የምንችልበት አይነት በእንደዛ አይነት ነው የምናስበው። ወደ ትላልቅ ከተማዎች መጥለቅ ከቻል ምን አይነት ቁጥጥር ነው ማድረግ ያለብን? ከትናንሽ ከተሞች ልምድ ለመቅሰም አንዳንድ ኦፕሬሽኖችን ጀምረናል። እነኛ ኦፕሬሽኖች ይቀጥላሉ። ምንድነው ጉድለታችን እና ከዛ በኋላ የሚገጥሙን አንዳንድ ፕሮብሌሞች ቻሌንጆች ምንድን ናቸው? እንዴት ነው ደግሞ ካውንተር የምናደርጋቸው? እንደዚህ አይነት ነገሮችን ማድረግ ጀምረናል። በዛ ደረጃ መዋጋት የምንችል በዛ ደረጃ አቅማችን የተገነባ መሆኑ ሰራዊቱ ይህንን ልታውቅ እፈልጋለሁ። እንደዛ ወደ መሀል ሀገር እየጠለቅ ብዙ
ኢንተረስቶች ያሉበት ላይክ አይ ሴድ ዲፕሎማት፣ አምባሳደር፣ ሌሎች ብሔር ብሔረሰቦች እና ሌሎች የተለየ ጥቅም ያላቸው ሀገሪቷ ውስጥ የራሳቸውን ጥቅም ደግሞ ማስከበር የሚፈልጉ እነኛን እንዴት ነው ማስተናገድ የምንችለው ወደ መሀል ጦርነቶች ቢካሄዱ የሚለውንም ከዚሁ ዝግጅቱንም ሁሉንም ነገር ማቴሪያሊ በሂውማን ሪሶርስ ሜንታሊ እንደዚህ አይነት ዝግጅት እያደረገ ያለ ሰራዊት ነው እና ፕሮፌሽናል አድሚ ላይ የደረሰ ሰራዊት ነው ያለው። ስለዚህ ይህንን እንቋጨዋለን፣ ተስፋ እናደርጋለን።